بسم الله الرحمن الرحيم. عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أبو هريرة الله ملكان سراون يدادلت إن عند زجبوت الله ملكتنيا صلى الله عليه وسلم انديه بلوال رب صائم ليس له من صيامه إلا الجوع ስንት ጾመኞች አሉ ከጾማቸው ረሃብ እንጂ ሌላ የማይተርፋቸው። ወሩበ ቃኢሚን ለይሰ ለሁ ሚን ቂያሚሂ ኢላ ሰህር ስንት ሌሊት ቆመው የሚሰግዱም አሉ ከስግደታቸው እንቅልፍ ማጣት እንጂ ሌላ የማይተርፋቸው። ረዋሁ ኢብኑ ማጃህ ዘግበውታል። ከዚህ ሐዲስ የምንረዳው ስራ ተቀባይነት ለማግኘት ጥሩ እና እውነተኛ ንያ ያስፈልጋል። ዒባዳን ለአላህ ብቻ አጥርተን መልካም ነገር የተባለውን በሙሉ እሱን ፊት ፍለጋ ብቻ መስራት አለብን። ጾም ሰውነትን በረሃብ ብቻ ማድከም ሳይሆን ነፍስያችንን አስተካክለን አላህ ከከለከለን ነገራቶች እና ወንጀሎች ራስን መቆጠብ ነው። በተለይ ደግሞ ከሐሜት፣ ተንኮል አስበን ወሬን ከማመላለስ እና ከውሸት ንግግር ራስን መራቅ አለብን። አላህ ቀን ጾመን ሌሊትን ቆመን ከሚመነዱት ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።